በዓለም የዩኒቨርሲቲዎች ውድድር ለመሳተፍ ሚኒማል ነው፣ ስታንዳርድ አለው። ከወንዶች 800 ሜትርን በ1.55 ሰከንድ መሮጥ ይጠበቅባቸዋል። ይቅርታ፣ በ1 ደቂቃ 55 ሰከንድ። የኛ ልጆች በሀገር ውስጥ ውድድር በዩኒቨርሲቲዎች ውድድር 1 ደቂቃ ከ47 ሰከንድ ወስዶባቸዋል። ስለዚህ ከዓለም አንጻር ጥሩ ፐርፎርማንስ እንዳለ ማሳያ ነው። ሴቶች ቢያንስ 2.15 2 ደቂቃ ከ15 ሰከንድ ይጠበቅባቸዋል። 800 ሜትርን በጣም ቢያንስ ማለት ነው፣ ሚኒመም። ከዚህ በታች መሮጥ አለባቸው። ከ2 ደቂቃ በታች መሮጥ አለባቸው። ስታንዳርዱ ይሄ ነው። የኛ ልጆች ወርቅ የሰጠናቸው ልጆቻችን ባለፈው ዩኒቨርሲቲ ውድድር ላይ 2.01 ነው። ስለዚህ ሴቶቻችን 800 ሜትር ላይ ከዓለም እኩል የመሄድ አቅም ያን ያህል ጥሩ እንዳልሆነ የሚያሳይ ነው። በወንዶች ግን 1 ደቂቃ ከ55 ሰከንድ ቢጠበቅም የኛ ልጆች ወርቅ ያገኙት ልጆች ወደ 7 ሰከንድ የተሻለ ሮጠዋል። ይሄ ደግሞ ወደ ከ20 ሜትር በላይ ነው እና 800 ሜትር በወንዶች ከሰራን ዓለምን ሊፎካከሩ የሚችሉ ስፖርተኞች በተለይ በወንዶቹ እንዳለን ማሳያ ነው። ስለዚህ አለመስራታችን እንጂ ታለንት የሌላቸው ስፖርተኞች እንደሌሉን በግልጽ የሚያሳይ ነገር ነው። በ1500 ሜትርም ተመሳሳይ ነው። ስለዚህ ኢትዮጵያ በመካከለኛ ርቀት ላይ ከሰራን በኦሎምፒክም በዓለም ሻምፒዮናም ለወርቅ የሚሮጡ ኢትዮጵያውያን በአራቱም አቅጣጫ እንዳሉን በርካታ መረጃዎች እንደሚያሳዩ ለመግለጽ ነው። አመሰግናለሁ።